ኒሃው ሀሳ ችግር ካለ ጥሪ ምንም ጥቁር ቤልት ነው ያስቆጣ ይቸነቸና ያግረው ወይኔ ቻይና ጉድሽን አላየሽ ልጅሽ ተደፈረ እኔ ነካኝ አራራ ኢትዮጵያ ውስጥ ማጣይ ጅን በስቷል ነው እንዴት አርጎ ቢያጠናገረኝ ነው ወይ አርፍ ቅቤን ገዝቼ ወደ ቤት የምመለስስ ወይኔ ሲሉኝ እኮ ነው እና ምን አገባኝ አርፌ ኑሬን አልኖር የኛ ጃኪ ጃነኛ ቋቂጃ ወይዘሮ ታኩር ነይ ቡና ፈርቷል መጣው ሶስተኛው ላይ ላታላው ነው የሚጠሩኝ መቸምርሶ የአብርሃምና የሳራ ሰርገር ግን አሜን ብሉ ገና ነው ሰዓቱ ጠጡ ከዛ ትመርቃላችሁ እሺ ግን መቼ እኮ ነው ለዚህን ቅድም አላየኋቸውም የምር ነው ኧረ አዋይቻችኋለሁ ሰዓት ካየ እንሰው ሊስተት አይጠፋም ችግር የለውም ምንም ሰፍራሪ ለማንተን አይቻለሁ ይኸው እያለኝ እኮ እኔ ለምሳሌ ሞክሩብኝ ሰዎች አሉ በርግጥ እሺ አንተ ሳፉን ይጠራር ገደም አረጋሽ ቅድም ልብስ ስቀይር ወጥነቱ ምን አገናኘው ልብስ ነው አክስታ ጉርሳይ ነው ጋሽ ራት በልቻታ አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው ችግር የለውም ያበሉናል ችግር የለውም ጥሩ ሰዎች ናቸው ሲጀመር ጋሽ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ ኬኩን ደግሞ እንደ ሰከረ ሰው ተንገራገች አፈርሰዋለሁ ኤክሲ ሰርግ ስለሆነ ምን አያለ አለናት እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ የገንዘብ ችግር ኖርብኛል በርግጥ እኔና በቃቸው ግን ጋሽ ምን እንዴት ማለት ምግብ ባለች እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ኧረ ንቃ ማነው የበዛው ኧረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ካስበሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ እስኪ ዞር በልለት ልጁ ይሙትበት በእናትህ ሙት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ አፈር አባብላው እና ቀበረኛን እሺ ወንድሜ በእርሶ መጀን አባብዬ ምን ይሰራቸዋል እርሳቸው አውቃለሁ ምንም አይሳነኝም እርሶ ምን ይሳኖታል ያረጉታል ባካታሽ ቀብጥ ወደ ጉዳይ ግባተ ዝም አልኩ በጣም እንደው ችግር የምን መሰለው አንድ እንደው ጎረምሳ ልጅ ነበረኝ እና እንደው ሴት ብሎ ሊሞትብኝ ነው እንደው መፍትሄ ካሉት አሃ ሴት ረምዶ ነው መወስለት ጀመረ በተጨማሪም እንደው ቤተሰቦቹ ትዛንለው እንደው ለእናቴ ሽሮ ልግዛላት ዘይት ልግዛላት የለ እንዳለ ገንዘቡን ወስዶ ለሴት ለሷ የሚሰጠው በቃ አሁን ምረጡ ብቻ ማረገው ሴቶቹ ፊት የቁልቁል ላሰራው አያያይ እንደው እሱማ ለኔም መከራ ነው እንደው አባብዬ እንደው እሱ ሳይሆን እንደው እልም አድርገው እንደው እንዳያሳይ አድርገው ያርጉልኝ እንደው ሴት የምትባል ነገር ሴትን እሬት ላርግበት በጣም ጥሩ በቃ በዚህ ተስማምተናል እንድች አጠገባቸው እንዳይደርስ ነው ማረገው ያፈሰው ከፈለገ ምን ሆነ ነው አሉ ጭራሽ በላይ ላይ ሴት ይዘህ መጣህ እንደ ጥቁር አዝሙድ ከዳቦ ስራ ስር መውጣት ተስኖህ እኔኑ እናትህ እኮ ናት አያያይ እንደዚህ እያልክ ራስን አትሸውድ ሰርተህ ራስን ብትቀይር ይሻላል አሁን የሚያጓጓ ነገር የሚደርስ ነው እስቲ እኔ ልጅ አንዴ ውሃ ነገር አቀብለኝ ደክሞኝ ነው የመጣሁት እኔ የቷም ሴት ልካኝ አታውቅም እንድትልከኝም አልፈቅድላትም ይው በቃ ራስቶኛል ጭራሽ አላስታወሰኝም ኧረ ተይ ግድ የለሽም ለአባብዬ እንደውል ትንሽ እንኳን ፓወሩን ቀነስ ያርጉልን ኧረ ይደውሉ የሆነ ነገር ያርጉ ቶሎ በሉ ሄሎ አባብዬ በርሶ መጀን ሰርቷል እኮ ስራውን ግን ትንሽ ፓወሩን ቀነስ ያርጉልን እናቱንም እየረሳ ነው ልጁ አዎ ይቀንሱልን ትንሽ እና ጨምርበት ነው የምትለኝ አራራ አባብዬ ይቀንሱት ነው ያልኩት ጨምረዋለሁ እንደማመጣ አንዴ አባብዬ ምንም እንዳታስብ ጨምረዋለሁ በቃ ይቀንሱት አይደለም እየጨመረብኝ ነው ባኮ አይ አሁን ሳቷሽ በቃ ጨምረዋለሁ ጨመርኩት ኧረ እባክህን አንተ ልጅ እሷ እናት ነች ወሬውን ተይና አንቺ ማነሽ እኔ ኮረኔል አባት ነኝ ወንድ ነኝ ቆይ ላሳየህ እባክህን ዋው ቤብ ነይ ካሜራ ውስጥ ግቢ ተው ይሄንን ካሜራ ዞር አድርግ ጫካ እንግባ ታይ ጫካ ትላለች እዩ ቪውን እዩ በዚያ አትደሰትም ጫካ ምን አለ አዎ እንደሱ ሳስበው እውነትሽን ነው እዚህ ምንም የለም ጫካ ነይ መታወቂያ ለማውጣት ነበረ የዚህ ሰፈር ነዋሪ ነሽ ማለትና ሟች ነኝ እሺ የዚህ ሰፈር ነዋሪ መሆንሽን ምንድነው ማስረጃ ምንድነው እተነፍሳለሁ ስማኝ አንተ ሰውዬ ወይ ስማኝ
አሁን እንግዳ እየመጣ ነው። ሲመጡ ሰላም ካላሉ በቀር ከዚህ ቦታ ንቅንቅ እንዳትል። ኧረ እኔ ከዚህ ጋር ልነሳም። ሰላም ካላሉኝ በቀር ራሱ ዞር ብዬ አላያቸው እኮ አንተ። አዎ እንዴት ዋላችሁ? ወይ እንዴት ዋልሽ? ወይ እትዬ መናሹ መጡ። እንዴት ዋሉ? ኑ ልሳሞት። ኑ ተገኝቶ ነው ና። አንተ ነህ ሰፈር አፈለ የተባለው? አዎ ምረም ተንበርከክ ተንበርከክ። እናቴ ትሙት ያብስራ። ማን ነው ያብስራ? ያብስራ የታይ ሰፈሩ ሂድና እንደ ካቦነትህ የሆነ ልጅ እያፈላ ነው ወይ በለው ብሎ። ኦኬ ካቦነሽ እንዴ? ና ምንድን ነው ያስቆረው? ሂድ በቃ ሂድ። ብራዘር አዲሱ የ32 ስልክ ይኩ አትሂድ። ኧረ ብራዘር አትሂድ። ኧረ አሪፍ ስልክ አተምረው ልንጃ እንዴ የቅድሙ ልጅ ነው አይደል እንዴ? አንተ ምንድን ነው ተንበርከክ። አንተ የምታጠግብም እንዴ? ኧረ ብራዘር ስልክ ይመልስልኝ ከና እስቲ። ኧረ ብራዘር አጎቴ እኮ ነው የገዛኝ። አውልቅ ልብስህን አውልቀው። አውልቅ ልብስህን። አውልቅም። ኡፍ ዛሬም ደግሞ ሊናገሩኝ ነው። እቺ ምን ትመስላለች? በእናትህ የሰው ምስኩር ይመስልህ ብላል። ሞጋ ታርግም እንዴ? መጨረሻቸው ነው ከተናገሩኝ ምን ልክልበት ነው? ኧረ በፈጠረሽ አንቺ ተለፈተዋልሽ እንዴ? ቀራችን አተበላሽ። በዚህ መንገድ አምጪ በእናትሽ። ታዩኛለሽ። እኔ ማን እናገርናለሁ? ለአለቃችሁ ነው ዶጋ መዳርጋችሁ ነው የምትሄዱሽ። ታዩኛላችሁ። እኔ ግብዳው እነዚህ ልጆች በጣም እየተናገሩኝ ነው። እኔ ከአቅሜ በላይ ሆኗል። ሂጂና አንድ ነገር ባያቸው። ናፈናል አሁን ያን መልቶኝ ነው። ምን ይገርምሽ ነው? ትንቢት ነው መሰለኝ። ገብቷል። ትንቢት ነው። አስኮናኝ ካሁን በኋላ ትናገሯትናሽ ግብዳው ማን እንደሆነ አሳያለሁ። ዝተት ስማቻታለ በእናትህ ወደዚህ እኔ አሁንስ ትምህርት የተባለ ነገር ነው የሰለቸኝ። ኧረ ዲያ ምንድን ነው? ኧረ ምሳ ሰዓት ደርሷል። ምን እሺ ነው ማብቂያ ያለው? አይን ላይን ተከታተምን። በል አባቴ አሁን የገባህ እንዲመስለው አናትህን ነቅንቅ ዝም ብለህ። ምን እየሆንክ ነው?